ሄሎ ፋሚሊ ይላል። እንዴት ናችሁ? አለው ሁሉ አማን ሁሉ ሸጋ። እንግዲህ ከዩቲዩብ ከጠፋሁኝ 5 ወር ያክል ሆኖኛል እና ለምንድን ነው የጠፋሁት እና ምን እየሰራሁኝ ነበረ? አዳዲስ የተፈጠሩ ነገሮች ምንድን ናቸው? ለምንድን ነው ቪዲዮ መልቀቅ ያቆምኩት? ከዚህ በኋላስ እንዴት እንቀጥላለን? የሚሉ ነገሮችን የማሳያችሁ ይሆናል፣ የምንነጋገር ይሆናል ማለት ነው። እንቀጥል። ቪዲዮ የመጨረሻ ቪዲዮ የለቀኩት ጥቅምት አካባቢ ነው እና 5 ወር ሆኖታል። ያም ቪዲዮ ምን ነበረ? የመጨረሻ ቪዲዮ የቪዲዮ ኤዲቲንግ ሲሪሳችን ክፍል 30 ላይ ሆምወርክ ብዬ የሰጣችሁ ቪዲዮ ነበረ። እስካሁን ድረስ ማንም ሲሪየሱን የተከታተለ ሁሉም የሲሪየሶቹ ቪዲዮዎች ቪው አግኝቷል። ነገር ግን ማንም ፋይል የላከልኝም የለም። በቴሌግራም አዋሩኝ ብያቸው ነበረ። ማንም መጥቶ ያናገረኝ ሰው የለም እና እዛ ላይ ነበር ያቆምኩት። ሳቁም ያቆምኩበት ምክንያት በራሴ ምክንያት ነው። እናም እሱ ከራሴ ብዙ መማር ያለብኝ ነገሮች አሉ እና እዚህ ጋር ቪዲዮ ስሰራ ብዙ ነገሮችን ያመልጡብኛል በሚል ሀሳብ ቪዲዮ መልቀቅ አቁሜያለሁ እና ከዚያ በኋላ የተፈጠሩ ብዙ ማት ነገሮች አሉ። የመጀመሪያው ነገር ቪዲዮ መስራት ካቆምኩኝ ትንሽ ከቆየሁ በኋላ አቁመናል። እንግዲህ መደበኛው የሆነው ትምህርቱን አቋርጠናል ማለት ነው። ከዚያም ወደ ኢመደበኛ የርቀት ትምህርት ቤት ገባን ማለት ነው። እንደምታዩት የብርሃን አካዳሚ ላይ ገብተናል። ቢገርምም ያው አካዳሚ ላይ ገብተናል። ያ ምክንያቱ ምንድን ነው? ግላዊ ነው እና ምንም የተለየ ሀሳብ የለም። በእኔ ሀሳብ በእኔ አስተሳሰብ ነው ያቆምኩት ማለት ነው። ብዙ የማስቆምና ትግሎች ነበሩ። ነገር ግን በራሴ ሀሳብ በእኔ ተነሳሽነት ያንን አቋርጫለሁ ማለት ነው እና ያንን ካቋረጥኩኝ በኋላ ቀጥታ ያን ሳቆም ወደ ታይሳስ አካባቢ ገብተን ነበረ ያቆምነው። ታይሳስ ስመጣ አካባቢ እና ከዚያም በኋላ የተለያዩ ትምህርቶችና ኮርሶችን እየወሰድኩኝ የራሴን ስራ እየሰራሁኝ ቆይቻለሁ እና ያም ስራ ትምህርት መማር ብቻ ነው። እስካሁን በትክክል መኒግ ኢንካም የሚያስገኝ ነገር አልሰራም። ምክንያቱም ብዙ መማር ያሉብኝ ነገሮች አሉ። አሁንም እንቀጥላለን ማለት ነው እየተማርን እና አዳዲስ ነገሮች ተፈጥሯል። ያም ከእነኛም ውስጥ ዋነኛው ነገር ትምህርት አቋርጫለሁ። ኮምፒውተር ገዝተናል ማለት ነው። እርሱም ሰርፕራይዝ ነው። በቀጣይ ቪዲዮችን ብዙ ነገሮችን ስለ እርሱ እና እንዴትስ መግዛት አለባቸው የሚባሉትን ነገሮችን የማሳያችሁና ብዙ ነገሮችን የማብራራላችሁ ይሆናል። እንዴትስ እንቀጥላለን? ወደ እንዴትስ እንቀጥላለን ስንል ብዙ የምንሰራቸው ስራዎች አሉ። እዚህ ጋር እንደ ድሮ አልሆንም። ቪዲዮ እንደ ድሮ አልለቅም ከዚህ በኋላ በትንሹ ቢያንስ በሳምንት በ15 ሳምንት ከ15 ቀን በኋላ አንዴ በወር 2 ቪዲዮ ያክል እለቃለሁ ብዬ አስባለሁ፣ ተስፋ አደርጋለሁ። እንደዛ የሚባል ወይም ተከታታይ የሆነ ኮንሲስታንሲ ላመጣ በዚህ ዩቲዩብ ቻናል ላይ አልችልም። ምክንያቱም በኋላ ላይ እነግራችኋለሁ ከረጅም ዓመት በኋላ ማለት ነው እና ይሄን ይመስላል። ሰብስክራይብ ያላደረጋችሁ በእናታችሁ ሰብስክራይብ በማድረግ ተቀላቀሉ። ፊልም ሜከር አንድ በአንድ የምንመለከት እና ስለ ፊልም የምናነሳበት ቻናል ስለሆነ የኢትዮጵያን የፊልም ሜኪንግ ኢንዱስትሪ አብረን የምንቀይር ይሆናል። ሌትስ ጎ ኮንቲኒው